ሰላም ሰላም የዩቲዩባችን ተከታታዮች እንደምን አላችሁ? ከአክራሪ እስልምና ወደ ክርስትና ክፍል 6 ዛሬ እንቀጥላለን ማለት ነው። በውስጤ ውጊያ እየተካሄደ ነው። በአንድ በኩል እኔን ከፈጣሪ ሊለዩ የሚጥሩት ኃያልና አስጨናቂ ሐሳቦቼ፣ በሌላ በኩል ደግሞ እውነትን ለማወቅ በማደርገው ጉዞ መካከል ውጊያው ቀጥሏል። በ1987 አልፎ 1988 እስኪተካ ድረስ ረጃጅምና አስጨናቂ ቀናት አለፉ። ዓመቱ ሲጠናቀቅም የግብፅ ክርስቲያኖች የጌታን የልደት በዓል የሚያከብሩበት ቀን ደረሰ። እኔም ራሴን እንደገና መጠየቅ ጀመርኩ። የልደት በዓል? የማን የልደት በዓል? ለመሆኑ በዓሉ የሚከበርለት ክርስቶስ ማን ነው? ታኅሳስ 29 ቀን በትምህርት ቤታችን ለሚገኙ ክርስቲያኖች የበዓል ቀን ነበር። በዚያ በገና ቀን ከትምህርት ቤት ወደ ቤት ስመለስ የሐዘን ስሜት ተጫጭኖኝና በስጋት መንፈስ ውስጥ ነበርኩ። አየሩ ቀዝቀዝ ያለ ነበር። በቀጥታ ከሁለቱ ሴቶች ልጆቼ ጋር ወደምንጋራው መኝታ ቤቴ ሄድኩ። ሌሊቱን ሙሉ ስገላበጥ ባድርም እንቅልፍ ግን በዓይኔ ሊዞር አልቻለም። ልቤ በጉጉት ስለተሞላ መንፈሴ መረጋጋት አቅቶታል። በራሴ ታማኝ መሆን አለብኝ አልኩ። ለምን እፈራለሁ? ይልቅስ ከማንም በላይ መፍራት ያለብኝ ፈጣሪዬን ነው። እውነቱን ከማወቅ እየሸሸው እንዴት አምላኬን እወደዋለሁ ብዬ አፌን ሞልቼ መናገር እችላለሁ? ፈጣሪዬ ፊት ለፊቴ ቆሞ ያገኘሁት መሰለኝ። እናም ልቤን ሰብሰብ ባደረግኩና ጥልቅ በሆነ ስሜት ፈጣሪዬ ሆይ ምን ያህል እንደምወድህ አንተ ታውቃለህ፣ ምን ያህል እንደማከብርህ ትረዳለህ። ፍላጎቴ ሁሉ ያለ ኃጢአት ካንተ ጋር መኖር ነው። እባክህ ፈጣሪዬ እውነቱን ግለጥልኝ። እንዴት ነው ላውቅህ የምችለው ብዬ ጸለይኩ። እንደገና ደግሞ መለስ ብዬ ጥፋቴ ምንድን ነው? የተወለድኩት ከሙስሊም ቤተሰብ ነው። ታዲያ ይህ ለመሆኑ ተጠያቂዋ እኔ ነኝ አልኩ። ፈራሁ እንዴ? እረ በጭራሽ። ጌታ ሆይ እባክህ እለምንሃለሁ። ከልጅነቴ ጀምሮ በበረከትህ አጥለቅልቀኸኛል። የጠየቅኩህን ነገር ሁሉ መልሱን በሕልም ትገልጥልኛለህ። ወደ አንተ የመምጫ መንገዱ ክርስትና ከሆነ መስቀሉን አሳየኝ፣ እስልምና ከሆነ ደግሞ ሌላ ምልክት አሳየኝ። ከዚህ በኋላ አንተ ያዘዝከኝን እፈጽማለሁ። የፈለገው ነገር ይምጣ እንጂ ለእኔ ዋናው ነገር አንተ ነህ። ማንንም አልፈራም። ጊዜያዊው ክብሬና ማዕረጌም ግድ አይሰጠኝም። እኔ የሚገደኝ ካንተ ጋር ያለኝ ግንኙነት ነው። ለእኔ ልጆቼ ዋናዎቹ ነገሮች አይደሉም። ዋናው ነገር አንተ ነህ። አንተን ካገኘው ከዚያ በኋላ አንተ ትጠብቀኛለህ። ቢገድሉኝም እንኳን ወደ አንተ የሚመጣበትን መንገድ ያሳጥሩልኛል እንጂ አይጎዱኝም። እንደዚያ ሌሊት ልቤ ተግቶ አያውቅም። ልክ ፊት ለፊቱ ተቀምጬ ከፈጣሪ ጋር የማወራ ነበር የመሰለኝ። እስከ ሌሊቱ 9 ሰዓት ድረስ ልቤ ነቅቶ እንቅልፍ ሳይዞርብኝ ነበር የቆየሁት። ሊነጋጋ ሲል ደካከመኝና ራሴን አዞረኝ። ከዚያም ሰዓቴን 12 ሰዓት ላይ እንዲቀሰቅሰኝ ሞላሁትና አልጋይ ላይ በድካም ተዘረጋሁ። ዓይኔን ለመክደን ሞከርኩ። ነገር ግን ይህንን ያህል ደክሞኝ እንኳን እንቅልፍ ሊወስደኝ አልቻለም። ምዕራፍ 3 ጌታዬን አየሁት። ዘርፉ መሬት የደረሰ ረጅም ገዋን ለብሼ ድንገት ራሴን በራእይ አየሁት። ገዋኑ ግራጫ መልክ ሲኖረው በብር የተሸለመ ሆኖ ረጃጅም እጅጌዎች አሉት። ያደረኩትን ቀሚስ የመሰለ ሰፊ ቀበቶ ወገቤ ላይ ታጥቄያለሁ። ተመሳሳይ ቀለም ያለው ሻሽም በራሴ ላይ አስሬ ነበር። በለበስኩት ልብስ በጣም ከመደሰቴ የተነሳ ይህንን የመሰለ ልብስ
ያገኘሁት መቼ ነው እያልኩ ራሴን እጠይቅ ነበር። እንደዚህ ያለ ገዋን ከዚህ በፊት አይቼ አላውቅም። ያንን የመሰለ ውብ ነገርም በሕይወቴ አላጋጠመኝም። አስገራሚ ነው። ዝቅ ብዬ ስመለከት ባዶ እግሬን ነኝ። ነገር ግን ቀሚሱ ረጅም ሆኖ እግሬን ስለሸፈነኝ ግድ አልነበረኝም። መሬቱን ሳየው አስደናቂ መልክ ነበረው፣ ደማቅ አረንጓዴ። እንደዚህ አይነት ውብ ቀለም ከዚህ በፊት አይቼ አላውቅም። እንደዚህ አይነት ለስላሳ ነገርም ገጥሞኝ አያውቅም። ይህ ለስላሳ መስክ ምን እንደሆነ ለማወቅ ስለፈለግኩ በእግሬ ደጋግሜ ፈተግ አደረኩት። ምንጣፍ ነው ልበል? እረ ፈጽሞ ሐር መሆን አለበት። ከዚያም ቃላት ሊገልጡት የማይቻላቸው ድንቅ ነገር እመለከት ዘንድ አይኖቼን አነሳው። ይህ አሁን የማየው ነገር በምናባችን ብቻ የምንስላቸውን ቤተ መንግስቶች ይመስላል። እረ እንዲያውም ከዚያ በላይ እጅግ አስደናቂ ነው። ይህ ነገር በሐሳባችን ልንደርስበት ከምንችለው በላይ ነው። እጅግ ታላቅ የሆነ ቤተ መንግስት ፊት ለፊቴ ይታየኛል። ረጃጅም አምዶች አሉት። የአምዶቹን ጫፍ ዓይን ሊደርስበት አይችልም። አምዶቹ የሚያምር ሐር የተንቆጠቆጡና ውብ ብርሃን የሚፈነጥቁ ናቸው። አካባቢው በዕጣን ታውዷል። አዎ ይህን መዓዛ አውቀዋለሁ። ከሳሚያ ጋር ስለ ክርስቶስ ስንነጋገር የሚያወደኝ መዓዛ ነው። ይህኛው ግን ከዚያም ይበልጣል። ቀዝቀዝ ያለ ነፋስ በላይ ላይ ሲነፍስ ተሰማኝና ልቡናዬ በሐሴት ተሞላ። ርግቦች በላይ ላይ ክንፋቸውን እያራገቡ ሲበሩ የሚሰማኝ አይነት ስሜት ተሰማኝ። ርግቦቹን አላያቸውም፣ ነገር ግን አሁንም የሚያልፉ ይመስለኛል። ሰላም፣ ጸጥታ፣ መጽናናት በልቤ ውስጥ ነግሷል። በዙሪያዬ በተዘረጋው መስክ ላይ ወዲያና ወዲህ ስል በድንገት በመካከሉ ላይ ረጅምና ሰፊ ከሆነ ዙፋን ፊት ደረስኩ። ከኋላ የቤተ ክርስቲያን ዶም የመሰለ ነገር ይታየኛል። እኔም ጠጋልኩና ወዲያና ወዲህ እያልኩ መጎብኘቴን ቀጠልኩ። በጉብኝቴ መካከል አንድን እንግዳ ለመቀበል የተዘጋጀ በሚመስል ሁኔታ የክብ ሩብ ሰርተው የቆሙ ሽማግሌዎች ተመለከትኩ። በጣም ደማቅ የሆነ ነጭ ልብስ ለብሰዋል። ራሳቸውንም በሚያንጸባርቅ ነጭ መሸፈኛ ሸፍነዋል። ጢማቸው ረጃጅምና ነጭ ነው። እርስ በርሳቸው በሆነ ጉዳይ ላይ የሚወያዩ ይመስላል። በቀስታ ይነጋገራሉ። ምን እንደሚሉ ለማወቅ እችል ዘንድ ወደ እነርሱ ተጠጋሁ። ነገር ግን የሚናገሩትን ማወቅ አልቻልኩም። እነርሱን ባሉበት ትቼ ወደ ሌላ ቦታ ዘወር ብዬ ያንን ውብ ስፍራ መጎብኘት ቀጠልኩ። የዓይኖቼ መቃድ ሙሉ በሙሉ ሊያየው አልተቻለውም። ያ ስፍራ ፈጽሞ ዳርቻው ሊታይ አይችልም። በዚህ መካከል በድንገት አንድ ሰው ብቅ አለ። እንዴትና ከየት እንደመጣ አላወቅኩም። ያ ሰው ወደዚያ ታላቅ ዙፋን ሲያመራ እነዚያ ሽማግሌዎች ለእርሱ ተንበረከኩ። እርሱ ይሄዳል፣ ነገር ግን በመሬት ላይ በእግሩ ሲሄድ አይታይም። በደመና ወይም ጥላ በመሰለ ነገር ተጭኖ የሚሄድ ነው የሚመስለው። በዚህ ሁኔታ ወደ ዙፋኑ ደርሶ ተቀመጠ። እንዴት አስደናቂ ነገር መሰላችሁ! ለካ ሳላስበውና ልብ ሳልለው እኔም እርሱን በመመልከት ላይ ነበርኩ። እስከ ዙፋኑ ድረስ ተከትዬው ሄድኩና እግሩ ስር ተደፋሁ። እንግዳና ምስጢራዊ የሆነ ስሜት ወረረኝ። ደስታ፣ ፍርሃት፣ እርካታ፣ ሰላም ተቀላቅለው ይሰሙኛል። ኤሌክትሪክ ያዘኝ ይመስል ኃይለኛ ንዝረት በሰውነቴ ተሰማኝ። ራሴን መቆጣጠር አልቻልኩም። እናም ከቁጥጥር ውጪ በሆነ ሁኔታ እንቀጠቀጥ ነበር። ይህ ምስጢራዊ ስሜት ምንድን ነው ስል ራሴን ጠየቅኩት።
ከእነዚህ ሽማግሌዎች ጋር አብሬ የሰገድኩለት ይህ ማን ነው? ማንነቱን ለማወቅ እችል ዘንድ አንገቴን ቀና አድርጌ ማየት አለብኝ አልኩና ኃይሌን ሰብሰብ አድርጌ ቀና ብዬ አየሁት። እግዚኦ! ምንድነው ባካችሁ የማየው? በጭራሽ ልገልጠው አልችልም። እርሱን ልገልጥባቸው የምችልባቸው ተስማሚ ቃላት ማግኘት ይቸግረኛል። የሚያበራ ገጽ፣ ይህስ እብነ በረድ የመሰለ ነገር ምንድነው? ይህ ውበትስ ምንድነው? የፊቱ ገጽታ ላስተዋለው የደከመውና የታከተው ይመስላል። ቀጭን በቀለማት ያሸበረቀ ልብስ ለብሷል። በግራ ትከሻው ላይ እንደ ደም የቀላ የአንገት ልብስ ጣል አድርጓል። ወርቃማ ጸጉሮቹ በትከሻዎቹ ላይ እንደ አጥላስ ተዘናፍለው ወርደዋል። ለምን ግን እንደዚህ አዘነ አልኩኝ በልቤ። ዓይኖቹ ተከርነዋል። እጆቹ ጉልበቱ ላይ አርፈዋል። አንገቱ ዘንበል ብሏል። የሚገርመው ነገር አንዴ ካዩት በኋላ ዓይንን ከእርሱ መንቀል አይቻልም። አንድ ነገር የሚፈልግ ይመስላል። ገጽታውን ሳየው ደስተኛ አይመስልም። ፊቱ በሐዘን ተሞልቷል። ይህ ታላቅ ሰው ማን ነው እያልኩ ደጋግሜ ራሴን እጠይቅ ነበር። እንዲህ ያለው ንጉሥ አይቼም ሰምቼም አላውቅም። ይህንን ታላቅ ሰው ያሳዘነው ማን ይሆን? ብሩህ ገጹንና አስደናቂ የሆነውን አንገቱን በመመልከት ላይ ነበርኩ። ባየሁት ቁጥር ይበልጥ ወደ እርሱ እሳባለሁ። በተጠጋሁት ቁጥር ደግሞ ስለ እርሱ ለማወቅ ይበልጥ እጓጓለሁ። ድንገት ዓይኑን ገለጠና ወደ እኔ ተመለከተ። ዓይኖቹን በዓይኖቼ ለማየት ስላልቻልኩ አቀርቅሬ መሬት ማየት ጀመርኩ። ኦ ጌታዬ፣ ምንድነው ያየሁት? እነዚህ ዓይኖች ምንድናቸው? ባየሁት ነገር የተነሳ ራሴን የምስት ወይም ደግሞ የምሞት መሰለኝ። ዓይኖቹ ታላላቅ ኃይለኛና የፀሐይ ጨረር የመሰለ ብርሃን የሚያፈነጥቁ ናቸው። የዓይኖቹ መቃዶች ሰፋፊና ዓለሙን በሙሉ ሊይዙ የሚቻላቸው ናቸው። ቀለማቸው እንደ ጠራ ሰማይ ወይም ደግሞ በአረንጓዴ ቀለም የተለወሰ ውሃ ይመስላሉ። እንደ ኤሌክትሪክ እየነዘሩኝ በውስጤ የሚያልፉት እነዚያ የብርሃን ጨረሮች ምንድናቸው? ለአፍታ እንኳን ችዬ ላየው አልቻልኩም። በሚገባ ማንነቱን ለማወቅ ወደድኩ። ደግሞም በልቤ ውስጥ አንዳች እንደወደደው የሚያደርገኝ ነገር አለ። ላየው በጣም እፈልጋለሁ። እናም ያለ የሌለ አቅሜን አሰባሰብኩና ራሴን ቀና አድርጌ አየሁት። ኦ እንዴት ያስደንቃል! ትኩር ብሎ ይመለከተኛል። ወደ እኔ ይበልጥ የቀረበ መሰለኝ። እንዴት ያለ ገጽ ነው! ፍቅር፣ እርጋታ፣ ጽን የሚለምን የመሰለ ድምፅ ይበቃልና ሂድ ሲለኝ በአፍጢሜ ተደፋው። ይህንን ፍቅር፣ ይህንን ርኅራሄ፣ ይህንን ደግነት ልቋቋመው አልተቻለኝም። ያየሁትን ነገር እንዴት ባለ ቋንቋ ልግለጠው? ይህ ታላቅ ሰው እንዲህ ያለ የሚለምነኝ እኔ ማን ነኝ? እርሱ ከምትወደድ እናት በላይ የሚያፈቅር ነው። ይህ ታላቅ ሰው ስሜን ያውቃል። የጠራኝም በስሜ ነው። እርሱ በሚገባ ያውቀኛል ማለት ነው። ነገር ግን ይበቃልና ሂድ ሲል ምን ማለቱ ነው? የተናገረውን ነገር ልረዳው አልቻልኩም። ልጠይቀው ይሆን አልኩ። ፈጽሞ እንዲህ ያለውን ሰው ሊጠይቁት የሚያስችል አቅም አይገኝም። ራሱን ሊታዘዙለት ብቻ የሚገባ ነው። እነዚህ ሐሳቦቼ በሕሊናዬ ተመላለሱ። ደግሞም እኮ ለጥያቄው አፋጣኝ ምላሽ መስጠት አለብኝ። ራሴን አረጋጋሁና አዎ ይበቃል፣ እረ ይበቃል ብዬ መልሱን ሰጠሁት። እርሱን ለማወቅ ይበልጥ ስለጓጓው አቅሜን አሰባስቤ ለሶስተኛ ጊዜ ላየው ፈለግኩ። እናም ቀና ብዬ ሳየው ወደ እኔ ይበልጥ ተጠግቷል። በቀደመው አይነት ፍቅር፣ ደግነትና ርኅራሄ ያየኛል።
አሁንም በልመና መልኩ እርግጠኛ ነሽ ናህድ ሲል ጠየቀኝ። በነፍሴ ውስጥ የተሰወረውን ፈልፍሎ የሚያይ ይመስል የዓይኖቹ ጨረሮች ውስጤን ዘልቀው ሲገቡ ይታወቀኛል። ለሁለተኛ ጊዜ እግሩ ስር ተደፋው። ይህንን የመሰለ ፍቅር፣ ይህንን የመሰለ ደግነትና ርኅራኄ ገጥሞኝ አያውቅም። ይህ ሁሉ ለእኔ ነው? ይህ ታላቅ ንጉሥ ለእኔ ይህንን ያህል ትኩረት ይሰጥ ዘንድ እኔ ማን ነኝ? እንደገና ከራሴ ጋር በሐሳብ ወደ መከራከር ተመለስኩ። እርግጠኛ ነሽ ያለኝ ምኑን ነው? ምን ማለቱ እንደሆነ ግልጽ አልሆነልኝም። ነገር ግን በማናቸውም ነገር ልታዘዝለት ዝግጁ ነበርኩ። ምን ማለት ነው ብዬ መጠየቅ አላሻኝም። ራሴን ቀና ሳላደርግ ባለሁበት አቀርቅሬ አዎ እርግጠኛ ነኝ ስል መለስኩለት። ማነጻጸሪያ የሌለውን ፍቅሩን ቀምሻለሁና ልቤ በፍቅሩ ተሞላ። ምንም እንኳን በፍርሃት በውስጤ ቢሰርጽም ለአራተኛ ጊዜ ኃይሌን አሰባስቤ እርሱን ለማየት ቀና አልኩ። መረጋጋት፣ ደስታና ሰላም ውስጤን አጥለቀለቁት። አየሁት እኮ እጅግ ድንቅ ነው። ደግሞም ወደ እኔ ይበልጥ ተጠግቷል። ፍቅሩን በተሞሉ ዓይኖቹ እያየኝ በተረጋጋና ለስላሳ በሆነ ድምፅ በዚያ ጉዳይ ላይ ደግሜ መጨነቅ የለብኝም ናህድ አለኝ። እኔም አንገቴን ደፍቼ በእርግጠኝነት ስለዚህ ነገር ከአሁን በኋላ አትጨነቅም፣ ፈጽሞ አትጨነቅም ስል መለስኩለት። ቀጠል አደረገና ወደ እኔ ተመልከቼ አለኝ። እኔም አንገቴን እንደደፋው አልቻልኩም አልኩት። እርሱም በሚያረጋጋ ድምፅ አትፍሪ፣ አይዞሽ፣ ወደ እኔ ተመልከቼ አለኝ። አትፍሪ የሚሉትን ቃላት ስሰማ እውነትም ፍርሃቴ ጥሎኝ ሄደ። አንገቴን ቀና አድርጌ አየሁት። መቼም ውበቱን የሚገልጡ ቃላት አይገኙም። ከዓይኖቹ የሚረጩት ጨረሮች የሚያስደምሙ እንጂ የሚያስበረግጉ አይደሉም። ጌታ ሆይ ይህ ሁሉ ምንድን ነው? ፍቅር፣ ደግነት፣ ልስላሴ፣ ርኅራኄ፣ ንጽሕና፣ ቅንነት ያየሁትን ሁሉ ዘርዝሬ ለመግለጥ ፈጽሞ ያስቸግረኛል። ጥቂት ደቂቃዎች አለፉ። አሁንም እርሱን በማየት ላይ ነበርኩ። ቀስ በቀስ ወደ እርሱ እየተጠጋው ነው። ከዚያም ለስለስ ባለው ድምፁ ምን እያየሽ ነው ሲል ጠየቀኝ። እየፈተነኝ ይሆን እንዴ ብዬ አሰብኩ። ለአፍታ ዝምታ ዋጠኝ። አሰብ ባደረግኩና ሕፃን ልጅ ይታየኛል ስል መለስኩለት። ያን ጊዜ በፊቱ ላይ ይነበብ የነበረው ሐዘን ፀሐይ እንደመታው ደመና ተገፎ ጠፋ። ፈገግ አላለም። ከዚያም እንደገና ዓይኖቹ በእንባ ተሞልተው አየሁት። ቀጥሎም እንባው በልብሶቹ ላይ የሚያልፍ ወንዝ መስሎ ከዓይኖቹ ሲወርድ ተመለከትኩ። እኔም አብሬው ለረጅም ሰዓታት ያህል አለቀስኩ። ሰውነቴ በብርቱ ተርገፈገፈ። በእርግጥ ውስጤ ደስታ ተሞልቶ ነበር። ትክክለኛውን ምላሽ በመስጠቴ ደስተኛ የሆነ ይመስለኛል። ጥቂት ተጨማሪ ደቂቃዎች ደግሞ አለፉ። ሰውነቴ አልጋዬን ሲመታው ታወቀኝ። ከዚያም ነቃው። ለዛሬ ያስኩላችሁ ይህንን ይመስላል። በሚቀጥለው ከዚህ የቀጠለውን ይዘን እንቀርባለን ማለት ነው። እግዚአብሔር ሰላም ከሁላችን ጋር ይሁን።